ዓለም አቀፍ መገናኛ ብዙሃን የህወሓት ታጣቂዎች የፕሪቶሪያ የተኩስ አቁም ስምምነትን በመጣስ በአጎራባቹ አፋር ክልል ላይ ጦርነት መክፈቱን እየተቀባበሉ በመዘገብ ላይ ናቸው። ሰራዊቱ ወደ ሙሉ ጦርነት ገብተናል ሲል አሳውቋል። በሺዎች የሚቆጠር ህዝብ ህወሓት ከተቆጣጠራቸው ቦታዎች እየሸሸ ነው። የአፋር ክልል ሚሊሻዎች ደግሞ ወደ ክልላቸው ሰብረው በገቡ የህወሓት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው ተሰምተዋል። ጉዳዩ ወደ አሳሳቢ ደረጃ ተሻግሯል። ተጨማሪ አለን። ከመከላከያ ጋር ውጊያ ለመግጠም ሰበብ እየፈለገ ያለው ህወሓት በአፋር የጀመረውን ዘመቻ ተከትሎ ዛሬ ያሳለፋቸውን ውሳኔዎች ሰምተናል። ህወሓት ውጊያውን መንግስት ላይ እንደሚያዞርም አስጠንቅቀዋል። ዝርዝሩን እንነግራችኋለን። በጀነራል ምግብ ኃይለ የሚመራው የህወሓት ደቡብ እዝ ታጣቂ በወልቃይት በኩል ወረራ ለመፈጸም ዝግጅት ማጠናቀቁን የኤርትራ ወታደራዊ አመራሮችን በማካተት ለተቋቋመው ትግራይ ኮማንድ ፖስት ቢያሳውቅም የሻዕቢያ ወታደራዊ አዛዦች ጋር ሳይስማሙ እንደቀሩ ሰምተናል። ምክንያታቸውን በዝርዝር ይዘናል። ከዚህ ጋር በተያያዘ በወልቃይት የሚገኘው የተከዜ ዘብ በሚገባ መዘጋጀቱን አሳውቋል። የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ እየጠበቅናቸው ነው ብለዋል ኮሎኔል ደመቀ ዘውዱ። ይህንንም ታደምጣላችሁ። ዛሬ ከረፋዱ ጀምሮ የህወሓትን ትንኮሳ ተከትሎ የኢትዮጵያ አየር ኃይል ትዕዛዝ ተሰጥቶት ስራውን ጀምሯል። ይህንንም ጉዳይ እንመለከተዋለን። ጦርነቱን ከትግራይ ምድር አወጣለሁ ብሎ የፎከረው ህወሓት በሁለት አቅጣጫ ሰራዊቱን ከትግራይ አውጥቷል። ትዕዛዝ ከአስመራ ይቀበላል የሚባለው ህወሓት ለእነዚህ ሰራዊቶች ወታደራዊ ትዕዛዝ ስምሪት ሰጥቷል። ዝርዝር ይዘናል። መንግስት ዛሬ አፋጣኝ እርምጃ እየወሰደ ሲሆን ከፕሪቶሪያ ስምምነት መጣስ ጋር ተያይዞ በሙሉ አቅም ወደ ውጊያ ከመግባቱ አስቀድሞ ለዓለም አቀፉ ማህበረሰብ አንድ ማስጠንቀቂያ አስተላልፈዋል። በዝርዝር ትሰሙታላችሁ። በሌላ በኩል መቀለ ላይ የጀነራሉ የህወሓት ቁልፍ አዛዥ ቤት መከበቡ ተነግሯል። ዝርዝሩን እንነግራችኋለን። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በቁጥጥር ስር መዋሉን ፖሊስ አስታውቋል። ከውጭ ዜና አሜሪካ የቬንዙዌላው ፕሬዝደንት እንዲገደል እቅድ እየነደፈች መሆኑ ተጠቆመ። ይህንንም በዝርዝር ይዘናል። ሰላም ጤና ይስጥልን ክቡራትና ክቡራን፣ የሰዓቱ መረጃዎች እስከ ፍጻሜው ድረስ እንድታደምጡ የምንጋብዛችሁ እንደተለመደው ሰብስክራይብ ያደረጋችሁ እንድትወዳጁን በላይክና በኮሜንት እንድታበረቱን በአክብሮት በመጠየቅ ነው። ዝርዝር መረጃችን እነሆ። ጦርነቱን ከትግራይ ምድር አወጣለሁ ብሎ የፎከረው ህወሓት በሁለት አቅጣጫ ሰራዊቱን ከትግራይ አውጥቷል። ትዕዛዝ ከአስመራ ይቀበላል የሚባለው ህወሓት ለእነዚህ ሰራዊቶች ወታደራዊ ትዕዛዝ ሰጥቷል። ህወሓት ጦርነቱን ከትግራይ እናወጣዋለን ባለው መሰረት በርካታ ጦር በኤርትራ በኩል ሱዳን ገብተዋል። ህወሓት ይህን ያደረገው በወልቃይት ላይ ከሱዳን በመነሳት ጥቃት ለመክፈት ሲሆን በሱዳን ሸረሪና ጦር ካምፕ የሚገኘው 7ኛ ክፍለ ጦሩ የተጓደለ በመሆኑ አዲስ ወታደሮች ሱዳን በመላክ ይህንን ጦር ለማጠናከር ሞክረዋል። ይህም ሰራዊቱ በክፍለ ጦርና በኮር ደረጃ እንዲደራጅ ተደርጓል። የህወሓት የወሬ ምንጮች 2 ኮማንዶ ክፍለ ጦር በዚሁ አርሚ 70 ስር ተዋቅረዋል። እነዚህን ኮማንዶ ክፍለ ጦሮች ሁመራ ሊያዘምቱ ተዘጋጅተዋል ሲሉ ህወሓቶች ፎክረዋል። ከሱዳን ድንበር አካባቢዎች በተሰሙ መረጃዎች ወታደራዊ ድልድልና ስምሪት በዚህ ሱዳን በሚገኘው ኢትዮጵያን ለመውጋት በተዘጋጀው የህወሓት ጦር ተጀምረዋል። በ5 ማሰልጠኛ ጣቢያዎች የሚገኙ ወታደሮችም አስቸኳይ ስልጠናቸውን አጠናቀዋል። ከዚሁ ጋር በተያያዘ በወልቃይት የሚገኘው የተከዜ ዘብ በሚገባ መዘጋጀቱን አሳውቋል። የተከዜ ዘብ ለሁሉም ነገር ዝግጁ ነው ብለዋል ኮሎኔል ደመቀ ዘውዱ። የተከዜ ዘብ የህዝብ ዘብ ነው። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን ብለዋል። ተዘጋጅተናል ሲሉ በወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ ተናግረዋል። በሌላ በኩል ህወሓት የጦርነቱ ሜዳ አፋር ክልልና አካባቢው ላይ እንዲሆን እየሰራ እንደሆነ መረጃዎች እየወጡ ነው። መረጃዎቹ እንደሚያሳዩት ከሆነ ድርጅቱ በቀጣይ አብዛኛውን ጦሩን ክፍል ከትግራይ ክልል በማውጣትና አፋር ላይ አስፍሮ ለኤርትራና የአረብ አጋሮቿ መንገድ በመጥረቅ በምስራቅ አፍሪካ ትልቅ የተባለውን ጦርነት በአፋር ክልልና አካባቢው ላይ ለማድረግ እንደወሰነ ነው የታወቀው። ይህን ድርጊት ብዙ የአፋር አክቲቪስቶች እየተቃወሙት ሲሆን መላው የኢትዮጵያ ህዝብና የዓለም አቀፉ ማህበረሰብም ከጎናቸው እንዲቆም እየወተወቱ ነው። ከዚሁ ጋር ተያይዞ ህወሓት የትግራይ ተቃዋሚው ሀራ ሰራዊት በትግራይ ጠላቶች የሚደገፍ ስልጣን ለመገልበጥ የሚሰራ ነው በሚል ጦርነት ሲያውጅ ሙሉ ለሙሉ ለማጥፋት ውሳኔ ማሳለፉ ተነግሯል። በዚህም ጥቃቱን በሌላኛው ሰላማዊ ክልል አፋር ላይ ከፍቷል። ይህን ተከትሎ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተጥሷል ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር ለዓለም አቀፉ ማህበረሰብ ዲፕሎማቶች ማብራሪያ እንዲሰጥ ጠይቋል። ማብራሪያ እንዲሰጡ የተጠየቁት የፕሪቶሪያው ሰላም ስምምነት ፈራሚዎቹ ናቸው። እነጌታቸው ረዳ፣ ሬድዋን ሁሴንን ጨምሮ ፈራሚዎቹ በአዲስ አበባ ለሚገኙ ዲፕሎማቶች እና የዲፕሎማቲክ ማህበረሰብ አባላት ምናልባት ዛሬ ወይም ደግሞ ነገ ያለውን ሁኔታ ያብራራሉ ተብለዋል። ወደ ቀጣዩ መረጃችን አለፍን።
ዓለም አቀፍ የመገናኛ ብዙሃን የህወሓት ታጣቂዎች የፕሪቶሪያውን የተኩስ አቁም ስምምነት ማፍረሳቸውን እየዘገቡ ነው። ዓለም አቀፍ የመገናኛ ብዙሃን የህወሓት ታጣቂዎች የፕሪቶሪያው የተኩስ አቁም ስምምነትን በመጣስ በአጎራባቹ አፋር ክልል ላይ ጦርነት መክፈቱን እየተቀባበሉ በመዘገብ ላይ ናቸው። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። ከዚሁ ጋር ተያይዞ የምድር ድሮኖቹ የአፋር አናብስት በሚል ስያሜ የሚታወቁት የአፋር ክልል ልዩ ኃይል ሚሊሻና የአፋር ታጣቂዎች ወራሪውን ኃይል በሚገባው ቋንቋ ለማናገር ወደ ቦታው እየተመሙ ነው ተብሏል። ዛሬ ከረፋዱ ጀምሮ የህወሓትን ትንኮሳ ተከትሎ የኢትዮጵያ አየር ኃይልም ስምሪት መውሰዱን የተሰማው የሶስትዮሽ አዋሳኝ አፋር፣ አማራና ትግራይ ድንበሮች የጦር ቀጠና አካባቢ የኢትዮጵያ ተዋጊ ጀቶች ዝቅ ብለው ሲበሩ እንደነበረ ተሰምቷል። ጨርጨር፣ ራያ ቆቦና ሀብሩ ወረዳዎች፣ ወጅራትና ራያ ዘቦ ድረስ ተዋጊ ጀቶቹ አካባቢውን ሲያሮዱት ውለዋል። በተለይ ድሮኖች በከፍተኛ ሁኔታ በአካባቢው ታይተዋል። አንድ የመረጃ ምንጭ ደግሞ የህወሓትን ሙሉ እንቅስቃሴ ስትከታተል የነበረችው አንድ ድሮን በህወሓት ታጣቂዎች ላይ እርምጃ ሳትወስድ እንዳልቀረች የተነገረ ሲሆን የደረሰው ጉዳት ግን ይፋ አልሆነም። ወደ ቀጣዩ መረጃችን አለፍን። ህወሓት እስካሁን በአፋር የያዛቸውን ቦታዎች እንደተቆጣጠረ ነው። ትናንት ህወሓት በዙ 23 የፈጸማቸውን ከባድ ድብደባዎች ተከትሎ የአራ ሰራዊት ጉዳት ያላስተናገደ ቢሆንም ከሰፈረበት አካባቢ ግን ማፈግፈጉን የመረጃ ምንጮች ጠቅሰዋል። ከመከላከያ ጋር ውጊያ ለመግጠም ሰበብ እየፈለገ ያለው ህወሓት በአፋር የጀመረውን ዘመቻ ተከትሎ ያሳለፋቸውን ውሳኔዎች ተሰምተዋል። አንደኛው ህወሓት ይህንን የአራ ጦርን ለማጥፋት የጀመረውን ዘመቻ አጠናክሮ ይቀጥላል፣ በዚህ ዘመቻ አይመለከተውም ያለውን የፌዴራል መንግስት ጣልቃ እንዳይገባ አስጠንቅቋል የተባለው መንግስት እጁን ካስገባ ህወሓት አፈሙዙን ወደ ፌዴራል መንግስቱ እንደሚያዞርም ህወሓት ፎክሯል። በዚህም በኮረም፣ ራያ አላማጣ፣ ራያ ባላ ያለው ኃይል በተጠንቀቅ እንዲቆም የህወሓት ደቡብ እዝ አዛዡ ጀነራል ዮሐንስ ወይም ጆን መዲድ ትዕዛዝ ሰጥተዋል ነው የተባለው። ወደ ቀጣዩ መረጃችን አለፍን። ሻዕቢያ የሚዘውራቸው ፍስሐ ማንጁስና ጆን መዲድ ትዕዛዝ የሰጧቸው ታጣቂዎች 6 የአፋር ክልል ቀበሌዎችን በመቆጣጠር ለቀጣይ ኦፕሬሽን ስብሰባ ተቀምጠዋል። የአፋር ብሔራዊ ክልላዊ መንግስት ከፌዴራል መንግስት ጋር በመቀናጀት እርምጃ ይወስዱብናል ወይስ የፕሪቶሪያው የሰላም ስምምነትን በእነሱ ወገን ላለመጣስ በትዕግስት ያዩናል የሚለው ዋነኛ የግምገማ አጀንዳቸው ሲሆን ህወሓት አፋር ክልል ውስጥ ወረራ አልፈጸመም የሚል የተቀናጀ ዘመቻ በአክቲቪስቶቻቸው በኩል እንዲከፈት ቀጭን ትዕዛዝ አስተላልፈዋል። የአፋር ብሔራዊ ክልላዊ መንግስትና የፌዴራል መንግስት የህወሓት ወረራን በትዕግስት የሚመለከቱት ከሆነ በቀጣይ የወረራ አድማሳቸውን ለማስፋት ስለማቀዳቸው የወጡ መረጃዎች የሚያሳዩ ሲሆን ወታደራዊ ተንታኞች ህወሓት በያዘው የጥፋት መንገድ ቀጥሎ ጦርነቱን ከገፋበት የአራተኛው ዙር ጦርነት የመጨረሻው ጦርነት ይሆናል ብለዋል። በምግበይ ኃይለ የሚመራው ታጣቂ በወልቃይት በኩል ወረራ ለመፈጸም ዝግጅት ማጠናቀቁን የሻዕቢያ ወታደራዊ አመራሮችን በማካተት ለተቋቋመው ትግራይ ኮማንድ ፖስት ቢያሳውቅም የሻዕቢያ ወታደራዊ አዛዦች በወልቃይት በኩል ጦርነት የምንከፍተው ከግብጽ በኩል ፈቃድ ሲሰጠን ብቻ ነው የሚል አቋም በመያዛቸው በወልቃይት በኩል የታቀደው ወረራ ለጊዜው እንደማይኖር ለማወቅ ተችሏል። ይሁንና አካባቢው ላይ ጥብቅ ቁጥጥር ሊደረግ እንደሚገባና በአሳቻ ሰዓት የህወሓት ታጣቂዎች ጥቃት ሊፈጽሙ እንደሚችሉ የተገነዘቡት የተከዜ ዘቦች ደግሞ አካባቢውን በጥብቅ እየተቆጣጠሩ እንደሆነ ተናግረዋል። የህወሓት ኃይል በአፋር ክልል በኪልበቲ ረሱ 6 መንደሮች ላይ ጥቃት መፈጸሙን መዘገቡ ይታወሳል። ታጣቂዎቹ የተቆጣጠሯቸውና መጋሌ በምትባል ከተማ ስር የሚገኙት 6ቱ መንደሮች ወረአ፣ ኩሰበበራ፣ ዶያ፣ ገደባላአ፣ ካርማአጋ፣ ሚልኪ እንደሚባሉ ለማወቅ ተችሏል። ከዚሁ ጋር ተያይዞ የህወሓት ሰራዊት ወደ ሙሉ ጦርነት ገብተናል ሲል አሳወቀ። ህዝቡ ህወሓት ከተቆጣጠራቸው ቦታዎች እየሸሸ ነው። በአፋር ክልል መሽገው የሚንቀሳቀሱት የነፃ መሬት ታጣቂዎች ባወጡት መግለጫ ከህወሓት በኩል ጥቃት እንደተከፈተባቸው ገልጸው ወደ ሙሉ ጦርነት መግባታቸውን ይፋ አድርገዋል። ከትናንት አንስቶም ውጊያ በርትቷል። ዛሬ የአፋር የጸጥታ ኃይሎች መንደሮቹን ከወረሩት የህወሓት ታጣቂዎች ጋር ውጊያ መጀመራቸው ተነግሯል። የአፋር ልዩ ኃይሎች ክልላቸውን ከወራሪ ህወሓት ጦር ለመጠበቅ ጉዟቸውን በጠዋት ነበር የጀመሩት። ከሰዓት በኋላ የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡ የህወሓት ታጣቂዎች ላይ መልሶ ማጥቃት መክፈታቸው ተሰምተዋል። ሚሊሻዎች ወደ ግንባር ሲንቀሳቀሱ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች ላይ ተሰራጭተዋል። የህወሓት ጦር የደህንነት ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳኑ ከደቂቃዎች በፊት ከቢቢሲ ጋር ባደረጉት ቃለ ምልልስ በዚህ የአፋር ውጊያ በሰራዊታችን ውስጥ ብዙ ጉዳት ገጥሞናልና በጉዳዩ ላይ ብዙ ማውራት አልፈልግም ሲሉ ተናግረዋል።
በአፋር ክልል የህወሓት ኃይሎች ተቆጣጥረዋቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውም አንድ የአካባቢው ባለስልጣን ተናግረዋል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትናንት ረቡዕ ጥቅምት 26 2018 በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትናንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫው የህወሓት ቡድን በዚሁ ቀበሌ የሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። 3 የአካባቢው ነዋሪዎች ይህንኑ የክልሉን መረጃ አረጋግጠዋል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ፣ ዋራአ፣ ሚላ፣ ከረፈቱ፣ ከአውሶ በራና ከረሙ አጋ የተባሉ አካባቢዎች መሆናቸውን እነዚሁ ነዋሪዎች አስረድተዋል። የአፋር ክልል መንግስት በትናንቱ መግለጫው ወራአና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ ከባድ መሳሪያ ተኩስ ከፍቷል ሲል ወንጅሎ ነበር። የቶንሳ ቀበሌ ነዋሪ የሆኑ አንድ የዓይን እማኝ የትናንቱ የከባድ መሳሪያ ተኩስ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት 2 ሰዓት እንደነበረም ገልጸዋል። ወደ ቀጣዩ መረጃችን አለፍን። መቀሌ ላይ የጀነራሉ የህወሓት ቁልፍ አዛዥ ቤት መከበቡ ተነገረ። በመቀሌ ዩኒቨርሲቲ የሚማሩ ተማሪዎች የህወሓት ታጣቂዎችን በበላይነት እየመራ የሚገኘውን የፍስሐ ማንጁስ ቤት ከበው የጀመረውን ጦርነት በአስቸኳይ እንዲያቆም አክቲቭ የሚባሉ የታጣቂ ተማሪዎችን ደሞዝ እንዲከፍል ማሳሰባቸውን የተሰማው ጀነራል ፍስሐ ማንጁስ እስካሁን ድረስ ቤታቸው ውስጥ እንዳሉና ከቤታቸው መውጣት እንዳልቻሉ የተገለጸ ሲሆን ከፍተኛ ስጋት ውስጥ እንደሚገኙም ከመረጃ ምንጮች ተሰምተዋል። ከመቀሌ በተጨማሪ የአዲግራት ዩኒቨርሲቲና የአዲግራት ከተማ ወጣቶችም ወደ አደባባይ በመውጣት ህወሓት የጀመረውን ጦርነት እንዲያቆም ተቃውሞ እያሰሙ እንደሚገኙ መረዳት ተችሏል። ወደ ቀጣዩ መረጃችን አለፍን። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ቁጥጥር ስር መዋሉን ፖሊስ አስታወቀ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቀዋል። የጦር መሳሪያው ለህገ ወጥ ቡድኑ ሊደርስ የነበረ ነው ተብሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገ ወጥ ቡድኑ ሊደርስ የነበረ 1 ክላሽ ጠመንጃ፣ 10 የክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 የብሬን ጥይት፣ 4779 የክላሽ ጥይት በቁጥጥር ስር ውለዋል ብለዋል። ኮማንደር ምስጋናው ካሴ በ4 ሞተር ብስክሌት የተጫነ ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ጎለጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ቁጥር 4 ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዘዋል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክቷል። ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክት አስተላልፈዋል። ወደ ቀጣዩ መረጃችን አለፍን። የኢትዮጵያ ፌዴራል ፖሊስ የልዩ ጸረ ሽብር ኮማንዶ ኃይል በሰሞኑ ሊያስመርቅ ነው ተባለ። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀውን የልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታውቋል። ኮማንዶ የትኛውንም አይነት ግዳጅ መፈጸም የሚችልና ለበርካታ ወራት ልዩ ስልጠና እንደወሰደ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታውቀዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮውን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ ተሟልቷል። ይህንን መጠቀም የሚችል የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ብለዋል። የኢትዮጵያ ፌዴራል ፖሊስ የአጭር የመካከለኛና የረጅም ርቀት የራዲዮ ግንኙነት ስርዓት በቅርቡ ወደ ስራ እንደሚያስገባም ኮሚሽነሩ ተናግረዋል።